الله سبحانه وتعالى قرآن لندميلو إن الذين آمنوا النزا يأمنوا وعاملوا الصالحات ملكم سراوچن يسروت سيجعل لهم الرحمن ودا الله سبحانه وتعالى ملكم توداجنتن سوش لب يطللاچوال سيجعل لهم الرحمن ودا سو اندي وداچو اندي ያከብራቸው الله ያደርጋል ሰው በጣም ያከበራቸው ይወደዳቸው ሰው ነበሩ በቀኝም በግራ ነበር የሚሰጡት አንዴ ምን ተከሰተ መሰላችሁ هشام بن عبد الملك ميبال كمسلم ነገስታት ውስጥ አንዱ በሳቸው ዘመን ሐጅ ሊያደርግ መጣ ወደ መካ ሲመጣ የሱ ሰራዊቶች በክብር አጅበውት ይመጣሉ ህዝቡን እሱ ሐጀር አልአስወድን እንዲስም ተብሎ መንገድ ልቀቁ ይባላል ከዛም እሱ የሳመ ያለ ካዕባን እየጠወፈ ያለ وفيما هو كذلك سمعت اصوات التهليل والتكبير آتية من بعيد الله اكبر لا اله الا الله من يروق دمس سمو فشرأبت نحوها الاعناق يسوچ አንገት ቀና ብለው ምን ተፈጠረ ንጉሱ ያለዚህ ነው ሌላ ምን ሰው ተገንቶ ነው ይሄ ድምጽ የሚሰማው فاذا رجل في كوكبة من الناس ከዛ አንድ ሰው እየመጣ ነበር ሰው አጅቡት እሱ ከመሃል ላይ ሆኖ ይመጣል قصيم وصيم وفر ያሉ ደልደል ያሉ ሰው وضيء الوجه عليه سكينة ووقار ፊታቸው ኑር የለበሰ እርጋታና ግርማ ሞገስ የተናበሱ ሰው ታጅበው ይመጣሉ የሚመጡት ለካ ዘይኑል አቢዲን ነው ዳውላ ሰው ከቧቸው ነበር የሚመጡት ከዛም ሰው መንገድ ይለቅላቸው ጀመር ለሳቸው ሐጀር አልአስወድን ያለ ግፊት እንዲስሙት ሲለቅላቸው የንጉሱ አንዱ ጋር ተገረመና وهنا التفت احد رجال الحاشيه الى هشام عبد الملك ወደ ንጉሱ ዞራለና አንዱ ጋርድ ምን አለ وقال له من هذا الرجل من هذا الذي اكرمه الناس كل هذا الاكرام ይህን ሰዎች እንዲያርጉ ያከበሩት ያላቁት ሰው ማን ነው ሂሳም ይህ ሰው ማን ነው واجله كل هذا الاجلال እንዲያርገው ያላቁት ሰው ይህ ማን ነው ብሎ ለንጉሱ አንዱ ጋርድ ጠየቀው فقال هشام ንጉሱ ምን አለ لا اعرفه ይህን ሰው ነው ያላቀው ማለት وكان فرزدق የሚባል በኡመውያዎች የንጉስ አገዛዝ ዘመን የነበረ ቤተ መንግስት አካባቢ ታዋቂ ገጣሚ ነበር ይህ ቤተ መንግስት ያሉ ሰዎች የሚያሞግስ ለጦር የሚያነሳሳ ሰው ነው ይህ ሰው ግን ከሱ ጥግ ነበርና ምን አለ ان كان هشام لا يعرفه فانا اعرفه هشام እኮ ማቀው ኮነ ይህን ሰው አቀዋለሁ አላቸው አታቁቱም እንዴ ወዱንያ كله تعرف زين العابدين الدنيا እኮ ታቀዋለች አለና ስለሳቸው አንድ ግጥም ገጠመ ምን አለ هذا الذي تعرف البطحاء وطأته والبيت يعرفه والحل والحرم هذا ابن فاطمة إن كنت جاهله بجده أنبياء الله قد ختموا فليس قولك من هذا بضائره العرب تعرف من أنكرت والعجم كلتا يديك غياث عم نفعهما يستوكفان ولا يعرهما عدم ما قال لا قدت إلا في تشهده لولا التشهد لكانت لاؤه نعم إذا رأته قريش قال قائلها إلى مكارم هذا ينتهي الكرم سبحان الله دي تعينت قدتم قدتم تسلاችሁ هذا الذي تعرف البطحاء وطأته يهنكو يا مكاشوዎች የሚያቁት እርምጃውን የሚያቁት ሰው ነው والبيت يعرفه والحل والحرم حرم مسجد الحرم ያለ አካባቢ ሁላ የሱን ትልቅነት ያቀዋል እንዴት አንተ አታቀውም هذا ابن فاطمة إن كنت جاهله يا فاطمة ልጅ ማለት የሁሰይን የልጅ ማለት እኮ እሱ ነው የፋጢማ የልጇ ልጅ ማለት እኮ እሱ ነው አታቀውም እንዴ بجده انبياء الله قد ختموا በሱ አያት እኮ ነው የአንቢያዎች መደምደሚያ እኮ سيد المرسلين አያት እኮ የዘይኑ العابدين ነው እንዴት ይሄን መሰለ ትልቅ ሰው አታቀውም فليس قولك من هذا بضائره አንተ እኮ ይህ ሰው ማን ነው ብለህ መጠየቅ የሱን ክብር አያጎለውም العرب تعرف من انكرت والعجم عربም عجمም عرب ያልሆነው የሱን ልቅና ያቃል አንተ ባታቀው ክብሩ ትንሽ የማይጎልም كلتا يديك غياث عم نفعهما እጆቹ እኮ ሰዎችን የሚጠቅም በቀይ በግራ የሚበትን ሰው ነው يستوكفان ولا يعرهما عدم ማዝ የሚባል አይታወቃቸውም መለገስ ነው ما قال لا قد الا في تشهده لا የሚባል ቃል የለኝ የሚባል አያቅም እንደ አያቱ التحيات لي ብሎ ካልሆነ በስተቀር لولا التشهد كانت له نعم التحيات شهادة باينور نورو
لا የሚለው ቀውላቸው ነዓም ይሆን ነበር اذا رأته قريش قال قائلها የቁረይሽ ህዝቦች እሱን ሲያዩት ተናጋሪው ምን ይላል الى مكارم هذا ينتهي الكرب ልግስና ትልቅነት በሱ በቃ ይላሉ የተከበሩ ትልቅ ሰው ነበሩ ዘይኑል አቢዲን ለተቀኑ ምስኪን ፉቀራ የቲሞችን የሚረዱት ለዛ ነው ኢማሙ ዙህሪ ምን ይላል ስለሳቸው ሲናገር ما رأيت قرشيا أفضل من علي بن الحسين እኔ እኮ ከቁረይሽ ህዝቦች ውስጥ እንደ علي بن الحسين አይነት ሰው አይቻላቅም ስለዚህ ንግግር የምደመደመው ሁላችን በአላህ መንገድ እንስጥ ወደ አኺራ ከመሄዳችን በፊት እንለግስ ነገ ለመصدق እንጥራለን አይሳካልንም رب ارجعون لعلي اعمل صالحا فيما تركت ብንል አይሳካልንም ካሁኑ ሰደቃ መስጠት ደግሞ ያለን ንብረት ያጎለውም ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምንድነው የሚሉት ما نقص مال امرئ من صدقه ያን ሰው ንብረት እኮ በሰደቃ አይቀንስም አላህም ቁርአን ላይ ምን ይላል وما انفقتم من شيء فهو يخلفه እናንተ ምንም ነገር ሰደቃ አትሰጡም አላህ የተካው ቢሆን እንጂ ብር በመስጠት 100 ሺህ ብር ኖሮ 10 ሺህ ብትሰጥ 90 ቀረህ ማለት አይደለም አላህ Subhanahu Wa Ta'ala ይተካዋል ሐዲስ አልቁድሲ ላይ አላህ ምን ይላል ነብያችን ምን ይላሉ يقول الله عز وجل الله እንዲህ ይላል يا ابن آدم أنت آدم ልጅ ሆይ أنفق عليك لግስ እንስጥ አላህ ይሰጠናል እናካፍል አላህ ያዝንል ዘንድ አላህ Subhanahu Wa Ta'ala نموذج الأول يمجمروا بالله سبحانه وتعالى من قرلي ገንዘባቸውን ለአላህ የሰጡ ታላቁ ሰሃባ صديق هذه الامه የዚህ ኡማ እውነተኛው ተብለው የተጠቀሱት አቡ በክር الصديق رضي الله عنه ነብያችን ሰለላሁ ዐለይሂ ወሰለም ስለ አቡ በክር الصديق ሲናገሩ ይላሉ افضل رجل وطعت قدماه عصا بعد الانبياء ከአንቢያዎች በኋላ እግሮቹ ጠጠርን የረገጠ ፍጡር ታላቅ ሰው አቡ በክር ነው ይላሉ ነብያችን ሰለላሁ ዐለይሂ ወሰለም አቡ በክር ሰደቃ ሲሰጡ ድህነትን አይፈሩም ነበር ይላሉ ሰይድና ዑመር እስኪ ሰይድና ዑመር ከሳቸው ጋር ያደረጉትን ሽቅድድም ራሳቸው ያጫውቱን ምን ይላል يقول عمر بن الخطاب أمرنا رسول الله صلى الله عليه وسلم أن نتصدق ነብያችን ሰለላሁ ዐለይሂ ወሰለም ሰደቃ እንድንሰጥ ትእዛዝ አዋጃሉ فقلت اليوم أسبق أبا بكر إن سبقته يوما ዛሬ አቡበክርን የምቀድምበት ቀን ነው በኸይር ቀድሜው አላቀም ዛሬ እንኳን ለመቅደም ቢሳካልኝ አቡበክርን የምቀድምበት ቀን ዛሬ መጥቷል አልኩ يقول فجئت بنصف مالي ቤቴ ሄድኩና ገንዘቤን ከሁለት ከፈልኩት ያለኝ ንብረት ከሁለት እኩል ከፈልኩት ግማሹን ንብረት ይዤ መጣሁ አለ ከባድ ብር ነው ይሄ 200 ሺህ ብር ካለ 100 ሺህ ብር ትከፍላለህ ቤት ውስጥ ሁለት ልብስ አለ አንዱን ለአላህ አንዱን ለራስ እያንዳንዱን ንብረቴን ከሁለት ከፈልኩት ያንጋጋው ይዤ መጣው فلما وصلت سدرس قال لي رسول الله ነብያችን ምን አሉኝ ما ابقيت لاهلك يا عمر انت عمر لبيت سبسا من توكالኝ قلت مثله يا الله ملكتኛ ግማሹን ትችላልቻለሁ አልኳቸው ከዛ አቡበክር እስኪመጣ ድረስ እየጠበቅኩት ነበር ይላሉ ሰይድና ዑመር واتى ابو بكر بكل ما عنده ሰይድና አቡበክር ያላቸውን ንብረት ይዘውት መጡ ሁሉን ይዞት እንደመጣው ይላሉ ከዛም ሲደርስ فقال له رسول الله ነብያችን አሉት ما ابقيت لاهلك يا ابا بكر አሉት ለቤተሰቦቼ ምን አስቀረ አቡበክር ወይ አሉት فقال تركت لهم الله ورسوله اللهنا መልእክተኛውን ትችላልቻለሁ ሙሉ ለአላህ ሰደቃ ይሁን ሰይድና ዑመር በጣም ልቤ ተነካለ ከዛ በኋላ ከሱ ጋር አለመወዳደር ማልኩና لا أسابقك إلى شيء أبدا ከዚህ በኋላ ካንተ ጋር እሽቅድድም ይባል አይታሰብም ብዬ ተውኩት ይላሉ አቡበክር ሙሉ ንብረታቸው ነበር ለእስላም የሰጡት እኛስ ምን እየሰጠን ነው ام المؤمنين عائشه الطاهر እናታችን አይሻ رضي الله عنها وارضاها ይሷን ደግሞ ብናይ ያባቷን ፈለግ ተከትላ ነበር እናታችን አይሻ ሙአሪኾቹ ምን ይላሉ انها تصدقت في يوم واحد ب100,000 እናታችን አይሻ በአንድ ቀን ውስጥ 100,000 ብር ሰጥተው አድረዋል ዲርሃም ነው ያኔ የሰጡት وكانت صائمة في ذلك اليوم يا كان እናታችን አይሻ ጾመኛ ነበረች فقالت لها خادمتها يسوا خدام سرتኛ من አለቻት ሙሉን ሰጠው ወደ ቤት ስትመለስ اما استطعت فيما انفقت ان تشتري بدرهم لحما تفطرين عليه
ምን ነበርበት አለቻቸው። እንዴ ብር እንኳን ትንሽ ብታስቀሪ ስጋ ገዝተሽ የምታፈጥሪበት አለቻት። እናታችን አይሻ ረዲየላሁ ዐንሃ ምን አለች? ለው ዘከርቲኒ ለፈዐልቱ ብታስታውሺ ኑሮ አደርገው ነበር፣ ረስቼዋለሁ። ሙሉውን ሰጠው ገቡ። የሚያፈጥሩበት ቤት የላቸው። ሱብሃንአላህ ሙሉውን ንብረታቸውን ለአላህ አስቀደመው። አላህ ዘንድ ያገኙታልና ወማ አንፈቅቱም ሚን ሸይኢን ፈሊአንፉሲኩም ለራሳችን ነው። በጣም የሚገርመው ነቢያችን ሰለላሁ ዐለይሂ ወሰለም አንድ ሐዲስን ይናገራሉ። ምን ይላሉ? አንድ ሰው ከሐላል በሆነ ገንዘብ ሰደቃን ከሰጠ አላህ ሱብሓነሁ ወተዓላ የቁል ኢነላሃ የተቀበሉሃ ቢየሚኒህ አላህ ሱብሓነሁ ወተዓላ በቀኝ እጁ ይቀበለዋል ይላሉ ነቢያችን ሰለላሁ ዐለይሂ ወሰለም። ፈዩረቢሃ ሊአሐዲኩም ከማ ዩረቢ አሐዱኩም ፈሲለሁ አው ፍሉወሁ አንዳችሁ አንዲት አትክልት ቤቱ ካለችው ተንከባክቦ እንደሚያሳድጋት ወይም ድቃቃ ፍየል ግልገል ካለችው ተንከባክቦ ትልቅ እንደሚያደርጋት ሁሉ አላህ Subhanahu Wa Ta'ala በቀኝ እጁ ይቀበለውና ለዛ ሰው አጅሩን ያሳደገ ይቆየዋል። የውመል ቂያማ ሰህድ ተራራም ያህል ሆኖ ይቆየዋል ይላሉ። አላህ በእጁ ይቀበለዋል አንተ ለምስኪን የምትሰጠውን። ይሄን ሐዲስ ሰምተው ነበር እናታችን አይሻ። ምን ያደርጋሉ መሰላችሁ? ሰደቃ ከመስጠታቸው በፊት ያን ሳንቲ ያን ብር ሽቶ ይቀቡት ነበር። ይቀቡትና ለምስኪን ይሰጡታል። ከዛ ሰው ተገረመና فقالوا لها يا ام المؤمنين አንቺ የምእመናን እናት لماذا تفعل ذلك ይሄን የምትሰሩ ለምንድነው? فقالت እኔማ ይሄን የማደርገው አላህ Subhanahu Wa Ta'ala ከምስኪኖች በፊት የሚቀበለኝ እሱ ስለሆነ ነው። ነብያችን አላህ በቀኝ እጁ ይቀበለዋል ስላሉ እኔ መጀመሪያ ይሄን ብር የምጥለው ነብያችን አላህ Subhanahu Wa Ta'ala በቀኝ እጁ ይቀበላል ብለው ስለሲናገሩ ስለሰማው ከምስኪኑ እጅ ከማረፋ ፊት አላህ እጅ እንደምታርፍ ስለማቅ ለዚህ ነው ማደርገዋል። ሱብሃንአላህ አራአይቱም የሚሰጡት ሰደቃ ከምስኪኑ እጅ ፊት አላህ እጅ እንደሚያርፍ የውመል ቂያማ አጅሩ በስቶ እንደሚጠብቃቸው አምነው ነበር የሚሰድቁት። ነሙዘጁ ثالث ሶስተኛውን በአላህ መንገድ ላይ ንብረታቸውን ከሰጡ ትላልቅ ሰሃባዎች ውስጥ አብዱራህማን ኢብኑ ዐውፍ تلاق صحابة عبد الرحمن بن عوف رضي الله تعالى عنه يقول أنس رضي الله عنه تارك سناقر من الال بينما عائشة رضي الله عنها في بيتها إذ سمعت صوتا رجت منه المدينة ناتاتشن عائشة بيت عندي كتش بالعيال مدينة أقريان كتكت دمس تسمى ناتاتشن عائشة بيت وسطنا هين دمس أماتشنا وقالت ما هذا يسموت دمس من دنوالج قالوا لها 700 بعير قدمت لعبد الرحمن بن عوف من الشام عبد الرحمن بن عوف بتام بتامناچو 700 ግመሎች ከሻም ሀገር እህል ጭነው እየገቡ ነው። የተለያዩ ቁሳቁሶች ልብሱ እቃው መሳሪያው ጭነው 700 ግመል እየገባ ነው። ህዝቡ የጮኸው ለዛ ነው አለ አሏት ለእናታችን አይሻ ረዲየላሁ ዐንሃ። እሷ ምን አለች እናታችን አይሻ? ነብዩ ሰለላሁ ዐለይሂ ወሰለም የተናገሩትን ስለሱ ሐዲስ አስታወሰችና አማ ኢኒ ሰሚዕቱ ረሱላላህ ሰለላሁ ዐለይሂ ወሰለም يقول እኔ እኮ የአላህ መልእክተኛ እንዲህ ብለው ሲናገሩ ስለ አብዱራህማን ሰምቻለሁ። ረአይቱ አብዱራህማን ኢብኑ ዐውፍ يدخل الجنة حبوا እኔ እኮ አብዱራህማን ኢብኑ ዐውፍን ጀነት ውስጥ እየተንፏቀቀ እየተጎተተ ሲገባ ይቸዋለሁ ብለዋል አሉ ناتاتشن عائشة. فوصل هذا الخبر إليه يهوري لعبد الرحمن بن عوف وري ودرسه فجاء إليها ويسألها عن صحة الخبر يورون تكلينة لما رقاقت دنقتو متى يجنة مونو بنبي بيوافت رقاقتوال قن يتنفاكك يقبال يازو مدفوصر على مالتنا عبد الرحمن بن عوف هنا لشالم متانا ناتاتشن عائشة استيكات أون نبي يسيلو سمتشالو على تشو فقال عبد الرحمن بن عوف من على فإني أشهدك أنها بأحمالها وأحلاسها صدقة في سبيل الله أنيكو عليهن 700 جمالوچين اسكچانوت ጭነት ግመሎችንም ራሳቸውንም በአላህ መንገድ صدقة ይሁንልኝ አለ። 700 ግመል ከነጭነቱ ልብስ ጭኗል፣ እህል ጭኗል፣ መሳሪያ ጭኗል። አገሪቱ የሚያስፈልጋትን የኢኮኖሚ መንቀሳቀሻ መሳሪያዎች እንዳለ ጭኖ እየገባ ነው። አንድ ግመል በዘመናችን አንድ መኪና በለው 700 መኪና ከነጭነቱ ሰደቃ ፊ ሰቢልላህ ለአላህ መንገድ ፊ ሰቢልላህ ይሁንልኝ። ሱብሃንአላህ እንዲህ ነበሩ ገንዘቦቻቸውን የሚሰጡት፣ እንዲህ ነበሩ ለምስኪን የሚያከፋፍሉት። እኛስ እንዴት ነን? ነገር ግን እነዚህ ትላልቅ ሰሃባዎች የት ትምህርት ቤት ነው የተማሩት? ማን ነው እንዲያርጉ የኮተኮታቸው? ሰይዱል በሸር ረሱሉላህ ሰለላሁ ዐለይሂ ወሰለም ነብዩ ነበር በዚህ ስነ ምግባር ያነጿቸው።
الذي علم البشرية الإنفاق يسول لج مستتن يستمرت رسول الكريم عن جابر رضي الله عنه قال جابر بخاري اللي بتزجبوا حديث من هلال ما سئل رسول الله صلى الله عليه وسلم عن شيء قط فقال لا نبيكم سل عندنا نجر تتيكو لا يلنيم بلو آياكو كنبيو عف لا مبالك العيس سما يلا تشون بيسطو سبحان الله يقول وذات يوم فجاء إليه رجل فقال له عند سو متانا نبي إيه سو جنا مسلم አይደለም መጣና ነብዩን ጠይቃቸው ምን አለ اعطيني من مال الذي عندك ካለ ገንዘብ እስኪ አካፍሉ ይስጠኝ አላቸው ነብያችን ሰለላሁ ዐለይሂ ወሰለም እነዚህን ሁለት ተራራዎች ታያቸዋለህ እንዲያሉት ትላልቅ ተራራ ጥግ ይህም በዛ ሸለቆ ማለ ሞላ ፍየሉ ከብቱ እንዳለ ሞልቶታል فقال خذهم كاملا አያቸው አው እንዳለ ይዘህ የነዳሃዳሉት ይሰው የሰማውን ማመን ተሳነው ነገር ግን ከነብይ አፍ ስለወጣ እንደማይዋሹ ያቃል ተነሳና የነዳቸው መህድ ጀመረ يقول ሰውየው ምን ይላል كنت التفت يمينا وشمالا خشيه ان يوقفني احد አንድ ሰው ቁም አንተ የሰው ኖሮት ይዘተዳል ይለኛል እየፈርቼ ከቀኝ ወደ ግራ እየዞርኩ መለከት ነበር ይላል ውሸትን የመሰለኝ በርግጥ ማመን አልቻልኩም ይላል ከዛ በኋላ ይዤው ሰድ አገር እስኪገባ ያስቆመኝ የለም فلما وصل الى قومي ህዝቦቹ ላይ ሲደርስ ምን አለ فبدا يصيح مጮህ ጀመረ يا قوم ወገኖቼ አለ اسلموا እስልምናን ተቀበሉ فان محمدا يعطي عطاء من لا يخشى فاقه محمد እኮ የሚሰጠው ሰደቃ ድህነትን የማይፈራ ሰው አይነት ሰደቃ ነው ይሄን ሁላ ሰጥቶኛል ዲን الاسلام ግቡ አላቸው يقول الراوي حديثون يزقبت من الال فأسلم القوم جميعا حسب እንዳለ እስልምናን ተቀበለ الرسول كريم رسول ቸር ነበሩ እኛ ሲሳቸው ኡመት እንዴት ነን ተጠይቀው ረሱል ላ ሚባል ቃል አልተናገሩም ይላል لله در الشاعر قطعه من الال ما قال لا قد الا في تشهده لولا التشهد لكان لاؤه نعم ይላሉ سبحان الله ነብዩኮ ላ ሚባል ቃል ወጣቸው ያቀም አተህያቱ ለሻሃዳ ሲያደርጉ ቢሆን እንጂ ما قال لا قد الا في تشهده ነብዩ ላ የለኝም ነው ብለው አያቁም اشهد ان لا اله الا الله ከሚለው ቃል ላይ ቢሆን እንጂ አተህያቱን ሲቀሩ ምን ይላሉ አሽሃዱ አላ ላ ሚሏትን ተርም ቃል የተጠቀሟት ሻሃዳ ሲያደርጉ ብቻ ነው ለሁለት ተሸሁዱ አተህያቱ የሚባልኮ ባይኖር ለካነ ላኡሁ ነዓሙ سبحان الله لا ሚለው ቃላቸው ነዓም ይሆን ነበር እዚች ላይ ቦታ ብቻ ላይ ተጠቀሙት ነብዩ ጠይቃቸው እንበያቁም ያላቸው ነበር የሚሰጡ አይደለም ጠይቃቸው ሳትጠይቃቸው ገና ገርሞ ካየ ንብረታቸው ይሰጣል وذات يوم نظر عربي الى غنمه متعجبا አንድ አረቢ ገጠሪ የነብዩ ንብረት ቆሞ ተገርሞ ያያል የከብቶቹ መወፈር የፍየሎቹ ማማር በጣም ማረከውና ተከብሎ ሲመለከት ነብዩ ሰለላሁ ዐለይሂ ወሰለም ዞር ብለው ምን አሉት ይወተሳከሩታላችሁ ነብዩ ሰለላሁ ዐለይሂ ወሰለም ዞር ብለው ምን አሉት ነብዩ ሰለላሁ ዐለይሂ ወሰለም ዞር ብለው ምን አሉት ገረመህ እንዴ እነዚህ ንብረቶች አሉት قال نعم او በጣም ገረመው እንዴት ቢያምሩ ናቸው አለ فقال له الرسول خذهم جميعا እንዳለ ይዛቸው ወድ سبحان الله የኛ መኪና አንድ ሰው ቢያዩ ምን ታፈጣለ ነው ምንለው ንብረታችን ቢያዩ ከዚህ ተሻለ መልስ አንሰጠው ነብዩ ግን አየው ይሄን ንብረት ገረመህ አሉት نعم خذهم جميعا እንዳለ ይዘውዳ ይሰው በጣም ልቡ ተነካ እስልምናን ገና ያልተቀበለ ሰው ነው وقال ما طابت نفس احد بهذا الا نفس نبي በዚህ መልኩ ነፍሱ የሚወድ ሰው ከነብይ ነፍሱ ውጭ የለም አለ ይሌላው የሰው ልጅ ማይሄና ያደርገው ነብይ ብትሆን ነው እንጂ እንዲያደረከው قال اشهد ان لا اله الا الله وانك رسول الله ከአላህ ውጭ ሌላ ጌታ እንደሌለ መሰክራለሁ አንተም የሱ መልእክተኛ ነህ ይህ የነብይነት ባህሪ ነው የሆነ ቃይተው ሰደው هكذا كان رسول الكريم نبياتنا እንዲነበሩ يوسف بن عباس سخاءه ويقول عبد الله بن عباس نبي شرنت كما في البخاري في كتاب بدء الوحي على رسول الله بخاري لمن سيل السلفوال يقول كان رسول الله صلى الله عليه وسلم اجود الناس يا الله ملكتኛ ነብያችን صلى الله عليه وسلم እጅግ በጣም ቸር ነበሩ ይሄ አጅወድ ሚለው በአረበኛ ቋንቋ አፍዓሉ ተፍዲል ይሉታል
በላጭ ግስ ነው ሱፐርላቲቭ ዲግሪ ይሉታል በጣም ቸር ነበሩ ከዛ ሐዲሱን ሲጨርስ ኢብኑ አባስ ምላለ ፈላ ረሱሉላህ ሰለላሁ ዐለይሂ ወሰለም አጅወዱ ቢልኸይሪ ሚን الريح المرسلة ነብዩ ሰለላሁ ዐለይሂ ወሰለም እኮ በኸይር ከተላከች ንፋስ በላይ ቸር ነበሩ ይላል የሚሰጡት الريح المرسل የተላከች ንፋስ ማለት ሶስት ባህር ያላት ይላል ዑለማዎች አንደኛ ታዑም የተላከች ንፋስ ማለት አላህ Subhanahu Wa Ta'ala ለኸይር ወደ ባሮቹ ሚልካት ንፋስ ናት እቺ ንፋስ ሶስት ባህር ያላት አሉ አንደኛ انها تعم ሁሉን ታዳርሳለች የረሱልም ስጦታ ሁሉን ያዳርስ ነበር ምስኪኑን ሀብታም ሁለተኛው ባህሪዋ ላ ተንቀጢዕ የተላከች ንፋስ አትቋረጥም እስከ ጫፍ ነው የምታዳርሰው የረሱልም ስጦታ ሌትም ቀንም ነው አይቋረጥም ثالثا ሶስተኛ እቺ የተላከች ንፋስ የተገፋች የተላከች ስለሆነች ኃይል አላት የረሱልም ስጦታ ልክ እንደዚህ ነው አብዱላህ ኢብኑ አባስ ምን ፈላ ረሱሉላህ ሰለላሁ ዐለይሂ ወሰለም አጅወዱ ቢልኸይሪ ሚን الريح المرسلة ከተላከች ንፋስ በላይ ረሱል ሰለላሁ ዐለይሂ ወሰለም እጅግ በጣም ቸር ነበሩ ይላል እኛ ሰይሳቸው ኡመቶች የቲሞችን በመርዳት ላይ ምስኪኖችን በማገዝ ላይ ትምርት ቤቶች በማስገንባት ላይ እንዴት ነን እሁን የሳቸው ኡማ ነው ነይ ራሳችንን ጠይቅ ኢንሻአላህ ነብያችን ሰለላሁ ዐለይሂ ወሰለም እንዲህ ቸር ነበሩ የሳቸው ዘሮች ፈለጎቻቸውን ተከትለው ነበር አሊ ኢብኑ አልሁሰይን የሚባለው የነብዩ ሰለላሁ ዐለይሂ ወሰለም የልጅ ልጅ የሱን ታሪክ እስኪ እንመልከት ፋጢማ حسننا حسين ولدت فاطمة رضي الله عنها حسين دمو علي يميبال باباتو سم ميطرا لج ولده علي ابن الحسين ابن علي يبال يسو سمو حزبو ግን በጣም ዒባዳ ያበዛ ስለነበር ስሙን ዘይኑ العابدين አሉት አላህን የሚገዙ ሰዎች ውበት አሉት ጌጥ ብለው ጠሩት ስሙን ይሰው አላህን በጣም ይገዛ ነበር ከካዕባ ጥግ ሆኖ ሲያለቅስ ነበር የሚወለው በጣም ዓቢድ ነበሩ ለዛኑ ዘይኑ العابدين ያሏቸው ወለቀድ ረአሁ ጣውስ የሚባሉት ከታቢዮች ታላቁ አንዴን ዘይኑ العابدين علي ibn الحسين ከአባ ጥግ ቁጭ ብሎ ሲያለቅስ ያዩታል ويبكي بكاء السقيم በጣም እንደታመመ ሰው ያለቅሳል ويدعو دعاء المضطر ተጨንቆ ዱዓ ሲያረግ ከአባ ጥግ ላይ ቁጭ ብሎ አየው በጣም ተገረመና እስኪያበቃ ከጠበቀው በኋላ ሲያበቃ ምን አለው የብነ ረሱልላህ አንተ የረሱል ልጅ ያለው የልጅ ልጃቸው ስለሆነ ማለት ነው አራአይቱከ على حالتك هذه እንዲ ብለስ ተጨናነቃ ያለው እንዴ ወለከ فضائل ثلاث ارجو ان تؤمنك من الخوف ሶስት ነገሮች ያሉልህ አንተን ከምትፈራው ነገር የሚጠብቀ እንዴት ይጨነቃለህ እንዴ ያለው فقال زين العابدين يسومنالو وما هن يا طاووس انت طاووس النزي سوستو نجر كم فراو ميادونين انما ناتشو نجرين يالو فقال احداهن عندنيو انك ابن رسول الله صلوات الله وسلامه عليه مجمر انت يا نبي صلى الله عليه وسلم يلج لجنه ስለዚህ እሳቸው ዘር አላህ ይቀጣም ይሄ አለልህ አይደል والثاني ሁለተኛው شفاعه جدك لك አያትህ የሚያደርጉል ረሱል የሚያደርጉል ሸፋዓ አለ ሁለተኛ ይጸጋ አለ ሶስተኛ ረህመቱላሂ አለይክ ያ አላህ Subhanahu Wa Ta'ala እዝነት ደግሞ አለለ ረህመው ሶስቱ ነጥቦች ያሉ እንዲፈርተ ታለቅሳለ እንዴት እንከተከታለ ትርገፈገፋለህ አለው ዘይኑ العابدين ምን አለው والله يا طاووس አለው አንተ طاووس ወይ እኔ እኮ የአላህ Subhanahu Wa Ta'ala እቺን አንቀስ ካነበብኩ በኋላ በዝምድና የተመክቻ አላቀማለ الله قرآن ላይ ምን ይላል فاذا نفخ في السور ጥሩምባውን በተነፋ ጊዜ ቂያማን በቆመ ጊዜ فلا انساب بينكم يومئذ يوم القيامه ዝምድናችሁ ይቆራረጣል እያንዳንዱ ነፍሲ لكل امرئ يومئذ شأن يغني እያንዳንዱ የሚያበቃቀው ጉዳይ አለው ሌላ ሰው ዙራ አይመለከትም የነብዩ ዝምድና ምን ይጠቅመኛል ብለሃለው واما الشفاعه جد لي ينبي شفاعه دم على اللي هالكنيما فان الله عالت كلمته الله عندي بلو القران اللي السماها من دي ولا يشفعون الا لمن ارتضى ملائكوች ሆኑ ነብያቶች ሷሊሖች አላህ ለወደደው ሰው ቢሆን እንጂኮ ሸፋዓ አይሆንም ሚሊዮን አንቀጽ አላነበብክም እኔ ከአላህ ዘንድ የተወደድኩ ካልሆንኩ የነሱ ሸፋዓ መሽ ለኔ ይደርሳልና አለ واما رحمه الله تعالى يا الله ما دمو رحمه الله الكኝ الله قران ላይ እንዲህ ያለ አይደለም እንዴ ان رحمه الله قريب من المحسنين يا الله سبحانه وتعالى እዝነት ለነማናት ቅርብ ለሙህሲኖች ለሳማሪዎች ለጥሩ ሰሪዎች ነው ያለ ነው እኔ ስራዬ ምን ይዤ ነው ሶስቱም ለኔ ይጠቅሙኝ ማለው ሱብሃንአላህ
ስለዚህ የአላህ ረሕመት ለሙሕሲኖች ቅርብ መሆኑ ስለሚያውቅ ዘይኑል ዓቢዲን ስራቸው በጣም የሚገርም ነበር። ቸር ነበሩ፣ ለጋስ ነበሩ። ወረዋ አሐዱ አብናኢ ልመዲነቲ አንድ የመዲና ወጣት እሳቸው የዋሉለትን ውለታ ሲናገር ምን ይላል? ካነ ዘይኑል ዓቢዲን ኻሪጀን ሚነል መስጂድ ፈተቢዕቱሁ። አንዴ ዘይኑል ዓቢዲን ከመስጂድ ሲወጣ ተከተልኩት አለ። ፈበደእቱ አሱቡህ መስደብ ጀመርኩ፣ በጣም መጥፎ የሆነን ስድብ፣ ለምን እንደምሰድበው እኔም አላቅም አለ። ከዛ በኋላ ሰዎቹ እሱን ሲሰድበው ሲያይ ሰው ጋር የተወደደ የተከበሩ ሰው ስለነበሩ ሊመቱኝ እኔን እየሮጡ ሲመጡ ዘይኑል ዓቢዲን ዞር አለና ተውት አላቸው። ተውኝ አለ። ቢያገኙኝ ኖሮ ያደቁኝ ነበር ይላል። ከዛ ምን አሉ? መጡና ምን አሉኝ? ለቀድ ሰበብተና ቢማ ዓሊምተ ወማ ሱቲረ ዐንከ ሚን አምሪና አክተር። እንዲህ ብለህ የሰደብክነን እንግዲህ አይተኸዋል። አንተ ደግሞ የማታውቀው አላህ የሸፈነልን ወንጀላችን አይባችን ደግሞ እጅግ ብዙ ነው አሉ። ከዛም በኋላ ምን አሉኝ? ሳቅ ያሉ ثم قال لي ألك حاجة نعينك عليها? ልንረዳ የምንችል ጉዳይ አለህ እንዴ አሉት። ሱብሃንአላህ ሰድቧቸዋል፣ እሳቸው በጥሩ ይውልለታል። فاستحييت منه ولم أقل شيئا። ሐያ ያዘኝና ምን ብዬ ልጠይቃቸው? እንደዛ ሰድቤያቸው ጭራሽ እርዳታ ሊረዱኝ ዝም ስል فلما رأى حيائي ألقى علي كساء كان عليه። ከሳቸው ላይ ለብሰውት የነበሩትን ልብስ አመጡና አከናነቡኝ። وأمر لي ب1000 درهم 1000 ድርሃም እንዲሰጠኝ አዘዋሉ ይላል። ለሰደባቸው ሰው ሰደቃ። ሱብሃንአላህ يقول إيه سو من الال فجعلت أقول كلما رأيته زين العابدين كزود يساعدوا من الالو أشهد أنك من أبناء الرسول عليه الصلاة والسلام. أما سكر له بالله سم أنت أرقت من نبي زرنه النبرالة. سبحان الله إجاتشو عندك ما آياته يتفتى نبر عند يساتشو أقل جاي بارع سلساتشو سيناجر من الال አንዴ ዘይኑል ዓቢዲን ላኩኝ ያለ የሆነ ጉዳይ ያን ጉዳይ ጨርሼ ስመለስ በጣም ስለዘገየውባቸው በአለንጋ ገረፉኝ። አንዴ ሲመቱኝ አለቀስኳል፣ ተቆጣው። ምነው ከኔ በፊት ብዙ ባሪያዎች አሏቸው ሰራተኛ፣ አንድንም ገርፎ ያቁም እንዴት እኔን ይገርፉኛል አልኩና አላህ ያ ዓሊ ኢብኑ አልሁሰይን አንተ ዓሊ ኢብኑ አልሁሰይን እንዴት አላህን አትፈራም ትገርፈኛለህ? አተስተخدمني في حاجة فأقضيها لك ثم تضربني። ሐጃ አዘኸኝ ጉዳይን ፈጽሜ ትገርፈኛለህ እንዴ አልኳቸው። ደነገጡ። فبكى ማልቀስ ጀመሩ። وقال اذهب الى مسجد الرسول عليه الصلاه والسلام بل هد ወደ ነብዩ ሰለላሁ ዐለይሂ ወሰለም መስጂድ ሄድና وصلي ركعتين ሁለት ረካ ስገድና ثم قل ብለህ በላሉኝ اللهم اغفر لعلي بن الحسين الله ሆይ አሁን ለሰሩት ወንጀል علي بن الحسين ማራቸው ብለህ ዱዓ አድርጋሉኝ። ከዛ ስም ሊሸልሙኝ ነው። فاذا ذهبت وفعلت فانت حر لوجه الله تعالى። ይሄን ያደረክ እንደሆነ አንተ ለአላህ ስትባል ነፃ ወጣሃል፣ ከባርነት ቀንበር ነፃ ወጥቻለሁ አሉኝ አለ። ይሄ ባሪያ ምን ይላል? فذهبت وصليت ودعوت ሶላት ሰገድኩ፣ ዱዓ አደረኩና ተመለስኩ። ولم اعد الى داره الا وانا حر። ከቤታቸው አልተመለስኩም ከባርነት ቀንበር ነፃ የወጣው ቢሆን እንጂ። ምነው እሳቸው ዘይኑል ዓቢዲን ነቢያችን ሰለላሁ ዐለይሂ ወሰለም የተናገሩትን ሐዲስ ያቃሉ። ነብዩ ምን ይላሉ? ወሰደቀቱ ቱጥፊኡል ኸጢአተ ከማ ቱጥፊኡል ማኡ النار። ሰደቃ እኮ ወንጀልን ታጠፋለች ልክ እሳት ውሃን እንደሚያጠፋ ሁሉ። ወንጀል ስትሰራ ቶሎ ሰደቃ ነው የምትልከው፣ አላህ በዛ ያጠፋዋል። ኢነል ሐሰናት ይዝሂብነ ሰይአት። ሐሰና ስትሰራ መጥፎ ስራህን አላህ Subhanahu Wa Ta'ala ቁርአን ላይ እንደተናገሩ ይጠረግልሃል። እሳቸው እቺን እንደ ወንጀል ቆጥረዋት ቶሎ ሰደቃ ከላዩ ላይ ደረቡበት። እንዲህ ቸር ነበሩ። በጣም የሚገርመው በሰደቃ ላይ ያሳዩት ቸርነት ደግሞ ይሄ ነው። فكان اذا جن الليل يحمل اكياس الدقيق على ظهره። በጣም የሚገርመው ዱቄቶች የተፈጩ በጆንያ ያስሩና በጀርባቸው ተሸክመው አገር ውስጥ ያሉ ትልቅ ሀብታም ናቸው ዘይኑል ዓቢዲን ማለት በጣም ትልቅ ሀብታም። ነገር ግን በሰደቃን በሲር ተደብቀው ለመስጠት ሲሉ ለሊት ላይ በጆንያ ዱቄት ያሳሰሩና 100 ምናምን ዱቄት እየተሸከሙ ራሳቸው ያደርሱት ነበር። ምነው ነብያችን ሰለላሁ ዐለይሂ ወሰለም ይሄን ሐዲስ እንዳስተላለፉ ሰምተዋል። ነብያችን ሐዲስ ለምን ይላሉ? ኢነ ሰደቀተ ሲሪ تطفئ غضب الرب تبارك وتعالى። ይሄ በድብቅ የምትሰጠው ሰደቃ የአላህን Subhanahu Wa Ta'ala ቁጣን ታጠፋለች የሚል ሐዲስ ሰምተው ነበር። ያውላ አጋዥ ሰራተኛ ያያላቸው ራሳቸው ተሸክመው ዶቄት ያዞሩ ያድሉ ነበር።
فكانت جماعة كثيرة من أهل المدينة تعيش وهي لا تدري من أين يأتيها رزقها رغدا ብዙ የመዲና ህዝብ ነዋሪዎች ሪዝቃቸው የት እንደሚመጣላቸው ሳያውቁ የምቾት ኑሮ ይኖሩ ነበር ብቻ ጧት በራቸውን ሲከፍቱ ቤታቸው ላይ በጆኖ የታሰረ ዱቄት ተምር ተቀምጦላቸዋል ያን እየበሉ ነበር የሚኖሩት ሱብሃንአላህ እንዴት ለአኺራቸው እንደሚሰሩ ተመልከቱ فلما مات علي بن الحسين እንደሞቱ فقد هؤلاء ما كان يأتيهم من رزق فعرفوا مستره እነዚህ ዳዎች የሚመጣላቸው ሪዝቅ ተቋረጠ ጧት በራቸውን ይከፍቱታል የተቀመጠ ዱቄት የለም የሚመጣበትን ምንጩን አወቁ ተደብቆ ማንም ሳይው ይሰጣቸው የነበሩ ዘይኑ العابدين እንደሆነ ታወቀ ولما وضع زين العابدين على المغتسل زين العابدين ገላውን ሊታጠብ ጀናዛቸው እንደቀረበ نظر غاسله ገላቸውን የሚያጥበው ሰው ሲመለከት فوجد في ظهره آثار سواد ጀርባቸው ላይ ጥቁር ምልክት አየ የጠቆረ ነገር فقالوا ما هذا ملكت من النبل يستيقوا فقيل لهم إنه من آثار حمل أكياس الدقيق إلى 100 بيت في المدينة فقد تعائلها بفقده سبحان الله ملكت ما زين العابدين تكوسي هنا وندوك يتشكموا በአንድ ሌሊት ውስጥ ከመቶ ቤቶች በላይ ነው ምስኪኖች የሚያከፋፍሏቸው ያ የሚሸከሙበት ምልክት አثር ፋናው ነው ተባሉ هكذا كانوا ሰደቃ የሚሰጡት እንዲህ ነው ደብቀው ነበር ለምስኪን የሚያከፋፍሉት ይህም ስራቸው ከአላህም ከህዝብም ዘንድ እንዲወደዱ አድርጓቸው ነበር الله سبحانه وتعالى قرآن ላይ እንደሚለው إن الذين آمنوا وعملوا الصالحات سنجعل لهم الرحمن ودا قرآن كما لا بسمعنا من التكم يدرجن اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار اللهم أعنا على ذكرك وشكرك وحسن عبادتك وصلى الله وسلم وبارك على نبينا محمد السلام عليكم ورحمة الله تعالى